ሃይ ሰላም ፋሚሊ እንዴት ናችሁ? ያቢያና ነኝ። እንደተለመደው ኢትስ ስኬሪ ስቶሪ ታይም። ከዚህ በኋላ ሁላችሁም ስኬሪ ስቶሪ ፖስት እንዳደርግላችሁ የምትፈልጉበትን ሰዓት ኮመንት ሴክሽን ላይ ጻፉልኝ። ይህንን ታሪክ ያጋራችኝ እንግዲህ አንድ እህታችን ናት። በጣም ጭንቀት ውስጥ ነው ያለችው። እንግዲህ ኮመንት ሴክሽን ላይ ምን ማድረግ እንዳለባት የእናንተን ሀሳብ አስተያየት ጻፉላል። ሰላም ያቢ፣ ዛሬ በህይወቴ የገጠመኝንና እየኖርኩት ስላለው ነገር እነግርሻለሁ። ለሰዎችም አጋሪልኝ። በ7 ዓመቴ ነበር አክስቴ በአስተማሪነት የሆነች ገጠራማ ሀገር ለመጀመሪያ ጊዜ ተመደበችው። እናም ብቻዋን ስለነበረች ለቤተሰቦቼ እኔ አብሬያት እንዲሄድ ጠይቃ እነሱም እሺ ብለዋት አብሬያት ሄድኩኝ። ታዲያ እንደ ሄድን ያደርነው የዳይሬክተሩ ቤት ነበረ እና ያን ቀን ምሽት በላን፣ ጠጣን። ከዚያ ሳሎን ላይ አንጥፈውልን ተኛን። ነገር ግን እኔ ሙሉ ምሽቱን እንቅልፍ አልወሰደኝም እና የዳይሬክተሩ ሚስት በተደጋጋሚ እየመጣች ታየን ነበረ። በመጣች ቁጥር ፈገግ እያለች ነበረ የምታየኝ። እኔም ፍርሃቴ እየጨመረ መጣና በብርድ ልብሱ ራሴን ሸፍኜ ለመተኛት ሞከርኩ፣ ግን ምንም እንቅልፍ ሊወስደኝ አልቻለም። ከትንሽ ቆይታ በኋላም በር ሲከፈት ድምፅ ሰምቼ ሳይ ዞር ብላ እያየችኝ ነበረ። ታዲያ እኔ በጣም ነበር የደነገጥኩት፣ ምክንያቱም አይኗ የሰው አይን አይመስልም ነበር፣ እጇም የሰው አይመስልም። የጥፍሯ ርዝመት ከጣቷ ይበልጣል። ታዲያ እኔም ወዲያውኑ ራሴን ሸፍኜ ተኛሁኝ። ምሽቱንም እንደምንም ነጋ። ሴትዮዋም ጠዋት ምንም እንዳልተፈጠረ ቁርስ ሰጠችን። እኔ ግን መብላት አልፈለኩም። ወደ እኔም መታ እንድበላ እየሳቀች እየነገረችኝ ነበረ። ልጅም እንዳላትና እንዳንቺ አይነት ቆንጆ በወልድ ደስ ይለኛል ብላ ቁጭ አለች። ከዛ እኛም ወደ ተዘጋጀልን ቤት ሄድን። አስተማሪዎች የሚኖሩበት ግቢ ነው። እዛ ግቢ ውስጥም 3 ቤት ነው ያለው። ከኛ ጎን የሚኖሩት ቤተሰቦች ነበሩ። ባልና ሚስት ናቸው። የ1 ዓመት ህፃንና የሰውየው እህት ልጅ አለች። የ5ኛ ክፍል ተማሪ ናት። 14 ዓመቷ ነው። ከፊት ለፊታችን ደግሞ አንድ አስተማሪ ናት የምትኖረው። እሷ ብዙም አትቆይም። በሳምንት 3ቴ ነው የምትመጣው እና አክስቴም ትምህርት ቤት አስገባችኝ። እሷም እዛው ነበር የምታስተምረውና እንዲህ አለችኝ። እዚህ ሀገር ጅብ በጊዜ ነው የሚወጣው። ከ12 ሰዓት በኋላ ወደ ውጭ አይወጣም እና ብዙ ሰዎች ቡዳ አለባቸው አለችኝ። እኔም የመጀመሪያ ቀን ስላየሁት ነገር ነገርኳት፣ ግን ፈጥሬ እያወራው ነበር የመሰላት። እሷም አትፍሪ፣ ምንም አያረጉሽም አለችኝ። እናም እንደዛው እየኖርን ከጎረቤትም እየተለማመድን መጣን። ሰዎቹ በጣም ጥሩ ሰዎች ናቸው፣ የሀገሩ ሰውም እንደዛው። ነገር ግን በየቀኑ ትምህርት ቤት ልጆች ሲጮሁ አይ ነበረ። የጎረቤታችን ልጆች ህፃናቶችም፣ ትልቋም ትንሿም ልጆቻቸው በየጊዜው ይጮሁ ነበረ እና ጎማ ያጨሱ ነበር። በጊዜው በጣም ብፈራም ከጊዜ በኋላ ግን ሁሉንም ለመድኩት፣ ምንም አይመስለኝም ነበር። ታዲያ ከዛች የጎረቤታችን ልጅ ጋር ጓደኛሞች ሆንን። እኔ 7 ዓመቴ ቢሆንም ቁመቴ ረጅም ነው። አስተሳሰቤም እንደ ልጅ አልነበረም። የ2ኛ ክፍልም ተማሪ ነበርኩኝ። በትምህርቴም ጎበዝ ነበርኩኝ። አብረውኝ የሚማሩ ልጆች ገና ኤቢሲዲ እንኳን በትክክል አያውቁም ነበር። እኔ ግን ኦሮምኛም፣ አማርኛም፣ እንግሊዘኛም በትክክል እጽፋለሁ፣ አነባለሁ። ሁሉም ሰው ይገረምብኝ ነበረ። በእድሜ ትንሿም እኔ ነኝ። ሌሎች ልጆች ሁሉም ከ12 እስከ 24 ዓመት ናቸው። ልጆቹ እዛ ያሉት ከ12 እስከ 24 ዓመት ያሉ ናቸው። ታዲያ የሆነ ቀን ግቢ ውስጥ ከዛች ልጅ ጋር ተቀመጥን። እያወራን ጸጉሬ እንደሚያምር ነገረችኝና የኔም ጸጉር እንዳንቺ ቢሆን ደስ ይለኝ ነበረ እያለች ነበር። የዛን ቀን ስትጮህ ግን እንደሌላው ጊዜ ቶሎ አልተዋትም። የኔን ስምም መጥራት ጀመረች። እኔም በጣም ፈራው ከምነግርሽ በላይ። የሷን ጸጉር አምጡልኝ፣ ጸጉሯን እፈልገዋለሁ፣ የሷን ነው የምፈልገው፣ ዛሬ አለቃትም፣ ታያላችሁ ነበረ የምትለው። አክስቴም ተኚ ብላ በሩን ዘግታ ሄደች ልትረዳቸው። ብቻ ግን ከብዙ ሰዓት በኋላ ጠዋት ሲነጋ ማታ የሆነችውን አታስታውስም። ከብዙ ጊዜ በኋላም አብረን ውሃ ለመቅዳት ሄድን። የምንጭ ውሃ ነው የምንቀዳው። ታዲያ ውሃውን ቀድተን እየተመለስን ሳለ በድንገት ውሃውን ወርውራ እንቅ አርጋ ያዘች። እየጮኸችም ያንቺ ነው ወደፊት ህይወት የኔ ነው፣ ያንቺ ወደፊት ህይወት የኔ ነው እያለች ነበር። የሆኑ ቄሶች መጥተው አስጣሉኝ። እሷንም ወደ ራሷ መለሷት። አንዱ ቄስም ጠርቶ እንዲህ አለኝ፣ ከዚህ በኋላ ብቻሽን ከእሷ ጋር እንዳትሄጂ አለኝ። ከዛ የሮጥኩ ቤቴ ገባሁኝ። በማግስቱም መታ ለምን ጥለሽኝ ገባሽ ብላ አዋራችኝ። በጣም እንደምትወደኝና
ከሷ እንዳልርቅም ነገረችኝ። እኔም እሺ ብያት ጓደኝነታችን ቀጠለ። ከረጅም ጊዜ በኋላ አንድ ቀን እንዲህ አለችኝ፣ ፀጉርሽ እኮ ያምራል፣ በዛ ላይ ረጅም ነው፣ ቆርጠሽ ስጭኝ፣ ፀጉሬን እሰራበታለሁ አለችኝ። እኔም ኧረ እኔ እንዴት ነው ፀጉሬን ቆርጬ የሚሰጥሽ? አክስቴ ትቆጣኛለች አልኳት። እሷም ወየውልሽ ብትሰጭኝ ይሻልሻል፣ አለበለዚያ ሙሉ ህይወትሽ ይበላሻል፣ ዛሬ ማታም እማደርገውን ታያለሽ አለችኝ። እኔም እየሮጥኩ ወደ ቤት የገባው። ታዲያ ያ ቀን ማታ በሚገርም ሁኔታ ቤቱ ምንነታቸው በማይታወቅ በራሪ ነፍሳቶች ተሞላ። መሬቱ ነፍሳት በነፍሳት ሆነ። አክስቴም በብርድ ልብስ ሸፍናኝ ተኛን። ጠዋት ስንነቃ ምንም አልነበረም። ከዛ በኋላም እሷ ልጅ ሰፈር ደርሼ አላውቅም። አመቱም አለቀ። አክስቴም ሌላ ሀገር ተመደበች እና ሁሉንም ሰው ተሰናብተን ያቺን ልጅ አቅፋ ቻው ብላኝ ከዛ ሰፈር ሄድን። ነገር ግን ቻው ስትለኝ አንድ ነገር ተፈጥሮ ነበረ። ስታቅፈኝ ፀጉሬን በኃይል ነጭታኝ ነበር። እጇ ላይም ፀጉሬ ቀርቶ ነበረ። ምን እያደረግሽ ነው ስላት ይቅርታ ድንገት ነው ብላ ሄደች። እኔም ወደ ቤተሰቦቼ ተመለስኩኝ። ግን በሂደት ያ የሚያምረው ፀጉሬ እየተሰባበረ ጭንቅላቴ እየቆሰለ መጣ። ምንም አይነት መድኃኒት ወደ ድሮ ሊመልሰው አልቻለም። ከረጅም ጊዜ በኋላም ምንም አልስተካከል ሲል ተላጨሁት። ታዲያ ከተላጨሁት በኋላ ያችን ልጅ ሁሌ በህልሜ አያታለሁ። ምንም ሰላም አልነበረኝም። ለቤተሰቦቼም ነገርኳቸው፣ ግን ከቁም ነገር አልወሰዱትም። እኔም እያደግኩ መጣሁ። ከጊዜ በኋላ እሷንም ከነ መፈጠሯ ረሳኋት። ከአመታት በኋላ ግን የ11ኛ ተማሪ ሆኜ ፌስቡክ ላይ የሆነ መልእክት ገባልኝ። መልእክቱም እንዲህ ይላል። ስሜን ጠርታ የኔ ቆንጆ ደህና ነሽ? እኔ እኮ በጣም ነው የምወድሽ። ያኔ ለምን ጥለሽኝ ሄድሽ? ካላንቺ እኮ ህይወቴ ህይወት አይደለም፣ ደስተኛ አይደለሁም። ፀጉርሽስ አደገ? በጣም ቆንጆ ነበር እኮ። ብቻ አንድ ቀን መጥቼ አገኝሻለሁ አለችኝ። እስክንገናኝ ግን አውሪኝ ሁሌ፣ አለበለዚያ ግን ህይወትሽን አበላሸዋለሁ አለች። እኔም በጣም ደንግጬ ወዲያው ብሎክ አደረኳት። ፌስቡኬን ወዲያውኑ ዘጋሁት። እስካሁን የሚገርመኝ እንዴት እንዳገኘችኝ ነው። ምክንያቱም አካውንቴን በስሜ አልከፈትኩም ነበረ። መልኬ በጣም ተቀያይሮ ነበር። እኔ እሷን የለየኋት በአነጋገሯ ነበር እንጂ የእሷን መልክ በጣም ተቀያይሯል። ፕሮፋይል ፒክቸር ላይ ሳይ በጣም ቀጫጫ ነች። ፊቷ የአሮጊት ፊት ነበር የሚመስለው። ግን እዛ ላይ ያለው ስም የራሷ ነበረ። ብቻ እኔም ለማንም አልተናገርኩም። ብናገርም ከቁም ነገር የሚወስደው ሰው የለም። ግን ከዛ ጊዜ በኋላ እንዳለችው ህይወቴ ተበላሸ። ሁሉም ሰው ይጠላኛል። ሁሉም ጓደኞቼ ራቁኝ። ትምህርት ቤት ውስጥ ብቸኛ ሆንኩኝ። እምነቴንም ጠላሁት። ቤተሰቤ ሳይቀር በሆነው ባልሆነው እኔ ላይ መነሳት ጀመሩ። ትምህርት የሚባል ነገር አስጠላኝ። ብዙ መናገር የምፈልገው ነገር በህይወቴ መፈጠር ጀመረ። ልክ 12 እንደጨረስኩም ከዛ ሀገር ወጣው። ምንም የምቆይበት ምክንያት አልነበረኝም። አንድ ሰው አጠገቤ አይደርስም። ሁሉም ስለ እኔ መጥፎነት ነበረ የሚያወራው። እንግዲህ እህታችን ያጋራችን ታሪክ ይህን ይመስላል። ያው ግልጽ ነው፣ በዛች ልጅ ውስጥ ያለው መንፈስ ነው እንግዲህ እህታችንን እየተከታተላትና እየፈለጋት ያለው። እንደዛን የተረዳሁት እኔ። እስኪ ቺ ልጅ ምን ማድረግ አለባት? ኮመንት ሴክሽን ላይ ገብታችሁ ሀሳብ አስተያየታችሁ ጻፉላት።